እሺ ውድ የዩቲዩብ ተከታታዮች እንዴት አላችሁ? ዛሬ የምናየው ስለ ታይሮይድ ዲዚዝ ነው። ታይሮይድ ዲዚዝ ምንድን ነው የሚለውን ነገር እናያለን። እንግዲህ አሁን ላይ በአገራችን በጣም እየተስፋፋ ያለ በሽታ ነው። ምልክቶቹ እየታዩ ግን አንዳንድ ሰዎች የምን ምልክት እንደሆነ የማናውቅበት ደረጃ ላይ ስላለን ያንን ነገር በተወሰነ ደረጃ ለእናንተ ይህንን መረጃ ላደርስ እፈልጋለሁ ማለት ነው። ታይሮይድ ምንድን ነው የሚለውን ነገር ዛሬ እናያለን ማለት ነው። ስለ ታይሮይድ ምን ታውቃላችሁ? ታይሮይድ ማለት በአንገታችን ላይ የሚገኝ ትንሽዬ ግላንድ ነች ማለት ነው። እናም ሆርሞን ፕሮዲውስ በማድረግ አጠቃላይ የሰውነታችንን ኢነርጂ፣ ሜታቦሊዝም፣ ሜኒ ኢምፖርታንት ፋንክሽኖችን ወይም ደግሞ የተለያዩ የስርዓተ ስራዎችን ምን ታደርጋለች ማለት ነው? ኮንትሮል ታደርጋለች፣ ትቆጣጠራለች ማለት ነው። ይህን ሁሉ ነገር የሚቆጣጠረው ይሄ የታይሮይድ ግላንዳችንን ነው ማለት ነው። የሰውነታችንን ኢነርጂ፣ ሜታቦሊዝም፣ መኒ ኢምፖርታንት ፋንክሽን የምንላቸው ለሰውነታችን ጠቃሚ የምንላቸውን ስራዎችን ምን ታደርጋለች? ኮንትሮል ታደርጋለች ማለት ነው፣ ይቺ ግላንድ ማለት ነው። ከዛ በመቀጠል ታይፕስ ኦፍ ታይሮይድ ዲስኦርደሮችን እናያለን። ታይሮይድ ዲስኦርደር ላይ ስናይ ሃይፐርታይሮይዲዝም አንዱ ታይፕስ ኦፍ ዲስኦርደር ነው። ሃይፐርታይሮይዲዝም የሚባለው the thyroid is overactivated and produce too much ሆርሞንስ ነው። የታይሮይድ ሆርሞን ኦቨር አክቲቬት ሆኖ ሲመረት ሃይፐርታይሮይዲዝም ተብሎ ይታወቃል ማለት ነው። ከዛ በመቀጠል ሃይፖታይሮይዲዝም የምንለው ደግሞ the thyroid is under activated ሆኖ ወይም ደግሞ ከሚጠበቀው ሌቭል በታች ዝቅ ብሎ ሲመረት ይሄ does not produce enough hormones ማለት ነው። በቂ ያልሆነ ሆርሞንስ ሲመረት ይሄ ሃይፖታይሮይዲዝም እንላለን ወይም ደግሞ የታይሮይድ ሆርሞን መቀነስ እንለዋለን። ሌላው ጎይተር ወይም ደግሞ ታይሮይዳይተስ ብለን እንጠራዋለን ማለት ነው። ጎይተርስ ወይም ታይሮይዳይተስ ማለት ስዌል ያደረገ ግላንዳችን ላይ ኢንፍላሜሽን ያለው እና የተወሰነ ኢንላርጅመንት አንገታችን ላይ ከፍ ያለ ሳይዙ ከፍ ያለ ተለቅ ያለ እንቅርት መሰል ነገር ሲኖር እነዚህ ጎይተር ወይም ደግሞ ታይሮይዳይተስ ብለን እንጠቅሰዋለን ወይም እንናገራለን ማለት ነው። እዚህ ታይፕስ ኦፍ ታይሮይድ ዲስኦርደሮችን እንደዚህ በሶስት እናያለን ማለት ነው። ሌላው ወደ ሃይፐርታይሮይዲዝም ምልክቶች ናቸው። ኮመን ዋና ዋና ምልክቶች የምንላቸው ኮመን ሲምፕተም የምንላቸውን እናያለን። ኮመን ሲምፕተም ከምንላቸው ሃይፐርታይሮይዲዝም ላይ ስናይ ወይም ደግሞ የታይሮይድ ሆርሞን ሲበዛ የሚታዩ ምልክቶችን እናያለን። እዛ ላይ ዌት ሉዝ ማድረግ፣ የሰውነት ክብደት መቀነስ፣ ሄት ኢንቶለራንስ ወይም ደግሞ ትንሽዬ የሙቀት ስሜት ሲሰማን መቋቋም ያለመቻል፣ ራፒድ የሆነ ወይም ደግሞ ፈጣን የሆነ የሀርት ቢት ወይም ደግሞ የልብ ምት መጨመር ይኖረናል ማለት ነው። ሌላው ነርቨስ መሆን ወይም ደግሞ ለነገሮች ቶሎ መናደድ፣ ቶሎ መቆጣት ምናምን እንደዚህ አይነት ነገሮች ይታዩብናል ማለት ነው። ከዛ በተጨማሪ የሌሊት ላብ ምንም ማለት እንትኖች ሳይኖሩ ላብ መጨመር ማለት ነው። ምንም አይነት ሙቀት ሳይኖር ላብ ሊኖረን ይችላል ማለት ነው። ሌላው ፍሪኩዌንት ቦዋል ሙቭመንት ወይም ደግሞ እነዚህ ተደጋጋሚ የሆነ በሰውነታችን ሆዳችን ውስጥ የመገለባበጥ ስሜት ይኖረናል ማለት ነው። ሌላው ዊክነስ ወይም ድክመት የምንለው ነገር ይታይብናል ማለት ነው። ምንም ስራ ስንሰራ ሰውነታችን የድካም ስሜት ድካም ማለት ይኖረናል ማለት ነው። እሺ በመቀጠል ሃይፖታይሮይዲዝም የምንለው የታይሮይድ ሆርሞን ሲቀንስ ደግሞ የሚታዩ ምልክቶችን እናያለን። እዚህ ላይ ዌት ጌን ስንል ክብደት መጨመር ይኖረናል። ኮልድ ኢንቶለራንስ ወይም ደግሞ ቅዝቃዜን መፍራትና ቅዝቃዜ ላይ ደግሞ በጣም ሴንሲቲቭ መሆን፣ ለቅዝቃዜን መቋቋም አለመቻል ማለት ነው። ሌላው ስሎ ወይም ዝቅተኛ የሆነ የልብ ምት ሲኖረን ነው። ከዛ በተጨማሪ ድራይ ስኪን ወይም የሰውነት ቆዳችን የስኪናችን ቆዳ ምን ማለት መድረቅ፣ ኮንስቲፔክሽን የአንጀት ድርቀት ሊኖረች፣ ሄር ሉዝ ይኖረናል። የፀጉራችን መሳሳት እንዲሁም ደግሞ የመነቃቃል ሊኖር ይችላል ማለት ነው። ይሄ ሃይፖታይሮይዲዝም ላይ ነው ማለት ነው። ሚሞሪ ፕሮብሌም የማስታወስ ችሎታ ሙሉ በሙሉ ባይሆንም በተወሰነ ደረጃ የመደናገር ስሜት፣ ማስታወስ አለመቻል፣ እነዚህ ነገሮች መርሳት፣ እነዚህ ነገሮች ሊኖሩ ይችላሉ። ፑር የሆነ ኮንሰንትሬሽን ወይም ደግሞ ትኩረት አለማድረግ፣ ነገሮችን ትኩረት አለማድረግ፣ መርሳት፣ እነዚህ ነገሮች ይኖራል ማለት ነው።
ከዛ በመቀጠል ወደ ምርመራው ስንሄድ ኢምፖርታንስ ቴስት የምንላቸው ታይሮይድ ስቲሙሌሽን ሆርሞን እንግዲህ ሃይፐርታይሮይዲዝም ለማለት ሃይፖታይሮይዲዝም ለማለት እነዚህ ታይሮይድ ስቲሙሌሽን ሆርሞን ፍሪ ቲ4 ፍሪ ቲ3 የሚባሉ ምርመራዎች በጣም ጠቃሚና አስፈላጊ ናቸው ማለት ነው። ስለዚህ አንድ ሰው እነዚህን ቅድም የተናገርኳቸው ምልክቶች ያየ ሰው ምን ማድረግ አለበት? ይህንን እነዚህን ታይሮይድ ስቲሙሌሽን ሆርሞን ቲ3 ቲ4 የሚባሉትን ምርመራዎች ሄዶ ማድረግ አለበት ማለት ነው። በአቅራቢያው ወደሚገኝ ሆስፒታል ወይም ደግሞ ክሊኒኮች ላይ ሄዶ ይሄን ምርመራ ማድረግ ያስፈልገዋል ማለት ነው። ከዛ በተጨማሪ እንግዲህ ዌን ቱ ሲ ዶክተርስ ይላል። በዶክተርስ መቼ እንታይ የሚለውን ስናይ እዚህ ጋር አንኤክስፕሌን የሆነ ዌት ቼንጅ ወይም እንግዲህ ለመግለጽ ከበድ የሚል የክብደት መቀነስ የሚኖርብን ከሆነ እዚህ ጋር ስዌሊንግ የሆነ አንገታችን አካባቢ ላይ የማበጥ ችግር ካለ የማንስትሬሽናል ዲስኦርደር ካለ ወይም የወር አበባ